ሰላም ጤና ይስጥልን የተከበራችሁ የቅን ዜና ነው። በዚህ ቻናላችን ቅን መረጃዎችን ወደ እናንተ የምናደርስበት የዜና ቻናል ነው። ቻናላችን አዲስ ስለሆነ ሰብስክራይብ እንድታደርጉ እያልን የዕለቱን መረጃዎች ወደ እናንተ ማድረሳችንን እንቀጥላለን። የኢፌድሪ ትምህርትና ስልጠና ባለስልጣን ወደ አወጣው መረጃ እናልፋለን። የትምህርትና ማስረጃ ማረጋገጫ አገልግሎትን ለማግኘት የሚያመለክቱ ተገልጋዮች የሚከተሉትን ቅድመ ሁኔታዎች ማሟላት ይጠበቅባቸዋል ተብሏል። አንደኛ፣ በጀርባው ላይ የኮሌጁ ኃላፊና ሬጅስተራል ፊርማ ማህተም ያለበት ኦሪጂናል ዲግሪ። ሁለተኛ፣ በጀርባው ላይ ያለ የኮሌጁ ኃላፊና ሬጅስተራል ፊርማና ማህተም ያለበት ኦሪጂናል ትራንስክሪፕት ወይም ስቱደንት ኮፒ። ሶስተኛ፣ ለመማር በመግቢያነት የተያዘ ኦሪጂናል ዲፕሎማ ወይም የ12ኛ ክፍል ማጠናቀቂያ ሰርተፊኬት። አራተኛ፣ ዲግሪውን ለመማር በመግቢያነት የተያዘ የ12ኛ ክፍል ሰርተፊኬት ከሆነ በሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ትክክለኛነቱ የተረጋገጠ። አምስተኛ፣ ዲግሪውን ለመማር በመግቢያነት የተያዘው ዲፕሎማ ከሆነ ዲፕሎማው በተገኘበት ክልል የቴክኒክና ሙያ ኤጀንሲ ወይም የዞን የከተማ መስተዳደር የስራና ስልጠና ቢሮ ትክክለኛነቱ የተረጋገጠ የደረጃ 4 ብቃት ማረጋገጫ ሰርተፊኬት ሲኦሲ። ስድስተኛ፣ የዲግሪ መግቢያው ከውጪ በተገኘ የትምህርት ማስረጃ ከሆነ ከባለስልጣኑ የተገኘ የአቻ ግመታ ደብዳቤ። ሰባተኛ፣ የሁለተኛ ወይም የማስተርስ ዲግሪ ለማረጋገጥ ከሆነ ደግሞ በቅድሚያ የመጀመሪያ ዲግሪው ከላይ በተገለጸው መንገድ መረጋገጥ ይኖርበታል። ስምንተኛ፣ የስም ለውጥ ካለ የፍርድ ቤት ውሳኔ የተላለፈበት ማስረጃ። ዘጠነኛ፣ የማመልከቻ ክፍያ በኤሌክትሮኒክ ክፍያ በቴሌ ብርና በሲቢ ብር። 10ኛ፣ ፋይዳ ዲጂታል መታወቂያ የፋይዳ ልዩ ቁጥር። 11ኛ፣ ስካን የተደረገ 3x4 ጉርድ ፎቶግራፍ እና 12ኛ፣ ከላይ የተጠቀሱት ሁሉም ማስረጃዎች አንድ ስካን በማድረግ ባሉበት ሆነው በበይነ መረብ በተጠቀሰው አድራሻ ማስፈንጠሪያ በመጠቀም ማመልከት ይችላሉ። በተጨማሪም ቀጠሮ አስይዘው በአካል ሲመጡ በባለ ጉዳይ ወይም ህጋዊ ውክልና ሰነድ ባላቸው ተወካዮች አማካኝነት ሁሉንም የትምህርት ማስረጃ ዋናውን ይዘው መቅረብ ይኖርባቸዋል። የኢፌድሪ ትምህርትና ስልጠና ባለስልጣን። ወደ ቀጣዩ ዜና ስናልፍ ብሔራዊ ምርጫ ቦርድ በትግራይ ክልል ለሚንቀሳቀስ አዲስ የፖለቲካ ፓርቲ ጊዜያዊ ምዝገባ ፍቃድ ሰጥቷል። ከቦርዱ ጊዜያዊ የምዝገባ ፍቃድ የተሰጠው አዲሱ ክልላዊ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት የተሰኘ ፓርቲ ነው። አዲሱን ፓርቲ ያቋቋሙት በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሚመሩትና የህወሓት አንድ አንጃ ሆነው ሲንቀሳቀሱ የነበሩ ግለሰቦች እንደሆኑ ታውቋል። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ ተከለከለ። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ ክልከላ ተጣለበት። የኢፌድሪ ህገ መንግስት መጽደቁንና የመጀመሪያ ሀገራዊ ምርጫ መካሄዱን ተከትሎ በ1988 ዓ.ም ጀምሮ የሪፖርተር ዘጋቢዎች በፓርላማ እየተገኙ ላለፉት 30 ዓመታት ዘገባዎችን ሲሰሩ የቆዩ ቢሆንም ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖረው ወይም በፓርላማው በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በማለት እንዳይገቡ ተከልክለዋል። ጋዜጣው በትናንትናው ዕለትም የኢትዮጵያ ኢኮኖሚክስ ማህበር እስከ አውሮፓውያኑ 2023 የኢትዮጵያ የብድር መጠን 62.5 ቢሊዮን ዶላር መድረሱን ሰሞኑን ባወጣው ሪፖርት አስታውቋል። እያንዳንዱ ኢትዮጵያዊ የዕዳ ድርሻ ወደ 575.6 ዶላር ማሻቀቡን በሪፖርቱ ገልጧል። የሀገሪቱ የብድር ጫና በከፍተኛ ደረጃ እንዲጨምር አስተዋጽኦ ካደረጉት ምክንያቶች መካከል የመንግስት የውጭ አስተዳደር አቅም ማነስ፣ የፕሮጀክት አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለመስፋፋት፣ የውጭ ንግድ መቀዛቀዝ እና የማምረት አቅም እየቀነሰ መሄዱ እንደሚገኙበት የተቋሙ ሪፖርት ጠቅሷል ሲል ጋዜጣው አስነብቦ ነበር። ሰላም